ኖ ደም እንዳትበሉ ደም መብላት በጣም አደገኛ ነው ተዋሲያን ረቂቅ ተዋሲያን በአይን የማይታዩ ነገሮች ተሸካሚ ነው አለ መጽሐፍ ቅዱሱ ግን የዛሬ ስንት ሺህ ዘመን ነግሮናል እንደውም አንድ በጣም የሚገርመው ዘሌዋውያን 17:13 ላይ ምን ይላል ነገር ግን ደሙን እንደ ውሃ በምድር ላይ አፍስሰው እንጂ አትብለው ይላል ምን በለው ከብቶች ሲታረዱ ደሙን ምን ላይ አፍስሰው ይላል ምን ማለት ነው ደም ውስጥ ያሉት ረቂቅ ተዋሲያን መሬት ላይ ባሉት ረቂቅ ተዋሲያን ምን ይሆናሉ ይመክናሉ ይጠፋሉ ነው ጤንነት ይሆናሉ የሰው ልጅ ጭንቅላት በደንብ የሚታይበት ጊዜ ላይ ተደርሷል ጭንቅላታችን ሲከፈት ምንድነው ኤሌክትሪክ ነው ተመልከቱ እንደ እሳት ነው 100 ቢሊየን የሚጠጉ ኒውሮኖች ነርቮች ያሉበት ነው ከ100 ትሪሊየን በላይ ግንኙነትን ማድረግ የሚችል ነው ምናችን ጭንቅላታችን ስለዚህ እሳት አድርጎታል እሳት የሰለጠነበት ነው ከሰባቱ የእሳት ሰማያት በመቀጠል ባቢልን ወይም ነፋስን እንዳደረገ በሰው ልጅ ካንገቱ ዝቅ ባለው ሳንባው ላይ ደረቱ ላይ ደግሞ ነፋስን ሾሞታል ምን ሾሞታል ነፋስን ስለዚህ ሰው አየር ሲያጣ ልቡን ሰዎች ምን ይሉታል ጫን 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 ሲሉት መተንፈስ ይጀምራል ማለት ነው ምክንያቱም አየር ወይም ነፋስ የሰለጠነው ምን ላይ ነው ደረት ላይ ነው እግዚአብሔር ስራው ይደንቃል ዛሬ ምን ተነፍሰው ኦክሲጅን በነፃ ነው አይደለ ኮቪድ በነበረበት ሰዓት ኦክሲጅን ስንት ነው የተሸጠው ታውቃላችሁ ስንት ነገር የተሸጠው ሰው መግዛት እስከማይችል ድረስ ደርሷል እግዚአብሔር ግን በነፃ ኦክሲጅንን 65% ካርበን ዳይኦክሳይድ 18% ሃይድሮጅን 10% ናይትሮጅን 3% አድርጎ ሾሞታል ማለት ነው ደረታችን ላይ ይሄ የስራውን ድንቅነትን ያመለክታል በአንድ ድንጋይ ላይ 7 አይኖች ነበሩ እስቲ አብረን እንበለው በአንዱ ድንጋይ ላይ በሉ እስቲ 7 አይኖች ነበሩ ይህን ቃል የተናገረው ነብዩ እግዚአብሔር ዘካርያስ ነው ሙሉ ቃሉ ምን ይላል በኢያሱ ፊት ያኖርኩት ድንጋይ እነሆ አለ በአንዱ ድንጋይ ላይ 7 አይኖች አሉ እነሆ ቅርጹን እቀርጻለሁ ይላል የሰራዊት ጌታ እግዚአብሔር ይላል 7 ደግሞ የሥነ ፍጥረት ቀመር ነውና በተለይ እግዚአብሔር በሰው ልጆች ላይ 7 ነገሮችን 7 ፈሳሾችን ያኖረበትን ረቀቅ ያለውን ምስጢር እግዚአብሔር በገለጠልን መጠን እንማራለን የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን የሚግለጥልን ደራሲው ይሄን ሲተረጉም በተለይ አንድ የጸሎት መጽሐፍ ላይ እብንሻነ ገብርከ ድንጋዩ ማለት እኔ ነኝ ይላል በአንድ ድንጋይ ላይ 7 አይኖች አሉ በአንድ ድንጋይ ላይ 7 አይኖችን እንዳበራ የኔንም 7ቱን የልቡናዬን አይኖች አብራ ብሎ እግዚአብሔርን ይማጸናል ታዲያ እግዚአብሔር አምላክ በስነ ፍጥረት ላይ ይልቁኑ ደግሞ በአርአያውና በአምሳሉ በገነባው በፈጠረው በሰው ልጅ ላይ 7 ነገሮችን አኖሯል በተለይ በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክ ሰውን ከምድር አፈር አበጀው ባፍንጫውም የሕይወት እስትንፋስን እፋለበት ሰውም ሕያው ነፍስ ያለው ሆነ ይላል ሰው ማለት ራሱ ሊቃውንት ሲተረጉሙት 7 ነገሮችን ያዋሃደ ያሰናሰለ ፍጡር ይሉታል ይሄውም እሳት ውሃ ነፋስ መሬት እነዚህ 4ቱ ባህሪያተ ሥጋ ሲባሉ 3ቱ ባህሪያተ ነፍሱ ደግሞ ልብ ቃልና እስትንፋስ ናቸው 4 ሲደመር 3 ስንት ነው 7 ነው ስለዚህ 7 ነገሮችን እግዚአብሔር አምላክ በሰው ልጆች ላይ አኑሯል ማለት ነው እያንዳንዱን ዘርዘር አድርገን ነው የምንመለከተው ስለዚህ በጣም በማስተዋል እንድትከታተሉ በልዑል እግዚአብሔር ስም ጠይቃለሁ ስነ ፍጥረትን ሲፈጥር በተለይ ከዕለተ እሑድ ጀምሮ እስካረፈባት ቀዳሚት ድረስ ያሉት ስነ ፍጥረት በሙሉ በሰው ልጆች ላይ እንዲንጸባረቁ አድርጓል ሰው ማለት ምድራዊነትን ከሰማያዊነት ያዋሃደ ያሰናሰለ ብቸኛ ፍጡር ነው ምድራዊም ነው ሰማያዊም ነው ስለዚህ ሰማያዊ ተፈጥሮ ምድራዊ ተፈጥሮ በውስጡ ተስለውበታል ለምሳሌ እግዚአብሔር አምላክ በዕለተ እሑድ 7ቱን ሰማያት ፈጥሯል 7ቱን ሰማያት ሲፈጥራቸው ግን አፈጣጠራቸው ከእሳት ነው ከምንድነው አልኳችሁ ከእሳት ዋዩን ትቶ ሙቀቱን ትቶ በብርሃኑ 7ቱን ሰማያት ፈጥሯል ለዚህ ነው ሊቃውንተ ቤተ ክርስቲያን ሰማይ የሚሉት ማለት
እሳትነትን የሚወክል ነው። ማይ ማለት ደግሞ ውሃን የሚወክል ነው። የእሳት ሰማያት አሉ፣ የውሃ ሰማያት አሉ። ስለዚህ ሁለቱ ቃላት ሲዋሃዱ ሰማይ የሚል ቃልን ሰጥተዋል። ከጽርሐ አርያም ጀምሮ እስከ ኤረር ያሉት 7ቱ የእሳት ሰማያት ናቸው። ስለዚህ አስቀድሞ የእሳት ዓለማትን አኖረ። በመቀጠል ደግሞ ባቢል የሚባል ነፋስን ወይም አየርን አኖረ። ቀጥሎ ደግሞ ሃኖስን ወይም ቀጥሎ ጠፈርን ውሃን አኖረ። ቀጥሎ ምድርን አኖረ። ስለዚህ ደረጃውን በደንብ አድርገን ስናይ እሳት አንደኛ፣ ቀጥሎ ነፋስ ሁለተኛ፣ ቀጥሎ ውሃ ሶስተኛ፣ መሬት አራተኛ። ይሄ እንግዲህ የአጽናፈ ዓለም ስሪት ነው። እነዚህ ሁሉ በሰው ልጆች ላይ እንዲንጸባረቁ ስላደረገ ሊቃውንት አባቶቻችን ምን ይላሉ? 4ቱ ባህሪያተ ሥጋ የሚሰለጥኑባቸው 4 የሰውነታችን ቦታዎች አሉ። እነዚህ መክብበ ሕዋሳት የምንለው ራሳችን፣ ቀጥሎ ደረታችን፣ ሶስተኛ ሆድቃችን፣ አራተኛ ከወገባችን በታች ያለው መሬትን የሚረግጥ እግራችን ነው። ስንት ናቸው ማለት ነው? ሰው ለስንት ይከፈላል? ለ4 ይከፈላል። ስለዚህ ጭንቅላቱን ስንመለከተው እሳት ነው። ምንድነው? እሳት ነው። በደንብ አድርጋችሁ ብትመለከቱት ልክ እንደ 7ቱ ሰማያት እግዚአብሔር አምላክ 7 ነገሮችን ሰው ፊት ላይ ያስቀምጠዋል። በኋላ በዝርዝር እናያቸዋለን። 2 አይኖች፣ 2 ጆሮዎች፣ 2 የአፍንጫ ቀዳዳና አፍ ሲደመር ስንት ነው? 7 ነው። ስለዚህ ራሳችን እሳት ነው። እሳት ማለት ምንድነው? ብርሃን አለው። እሳት ምን አለው? ሙቀት አለው። የሰውም ልጅ በተመሳሳይ መልኩ ጭንቅላቱ ምንድነው? እሳት ነው። የእውቀት ብልሽታ፣ የእውቀት ብርሃን የሚወጣበት ነው። በተመሳሳይ መልኩ ንዴትም ቁጣም የሚመነጭበት ነው። ስለዚህ እሳት አድርጎታል። ዛሬ በሳይንሱ ዓለም የሰው ልጅ ጭንቅላት በደንብ የሚታይበት ጊዜ ላይ ተደርሷል። ጭንቅላታችን ሲከፈት ምንድነው? ኤሌክትሪክ ነው። ተመልከቱ፣ እንደ እሳት ነው። 100 ቢሊየን የሚጠጉ ኒውሮኖች ነርቮች ያሉበት ነው። ከ100 ትሪሊየን በላይ ግንኙነትን ማድረግ የሚችል ነው። ምናችን? ጭንቅላታችን። ስለዚህ እሳት አድርጎታል። እሳት የሰለጠነበት ነው። ከ7ቱ የእሳት ሰማያት በመቀጠል ባቢልን ወይም ነፋስን እንዳደረገ በሰው ልጅ ካንገቱ ዝቅ ባለው ሳንባው ላይ ደረቱ ላይ ደግሞ ነፋስን ሾሞታል። ምን ሾሞታል? ነፋስን። ስለዚህ ሰው አየር ሲያጣ ልቡን ሰዎች ምን ይሉታል? ጫን 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 ሲሉት መተንፈስ ይጀምራል ማለት ነው። ምክንያቱም አየር ወይም ነፋስ የሰለጠነው ምን ላይ ነው? ደረት ላይ ነው። እግዚአብሔር ስራው ይደንቃል። ዛሬ ምን ተነፍሰው ኦክሲጅን በነፃ ነው አይደለ? ኮቪድ በነበረበት ሰዓት ኦክሲጅን ስንት ነው የተሸጠው? ታውቃላችሁ? ስንት ነገር የተሸጠው ሰው መግዛት እስከማይችል ድረስ ደርሷል። እግዚአብሔር ግን በነፃ ኦክሲጅንን 65%፣ ካርበን ዳይኦክሳይድ 18%፣ ሃይድሮጅን 10%፣ ናይትሮጅን 3% አድርጎ ሾሞታል ማለት ነው ደረታችን ላይ። ይሄ የሱ የስራውን ድንቅነትን ያመለክታል። በመቀጠል ጠፈርን ወይም የውሃ ዓለምን እንዳኖረ ሆድቃችን ላይ ደግሞ ምን ይሰለጥናል? ውሃ ይሰለጥናል። የሰው ልጅ በአጠቃላይ ምድርን ስለሚመስል 70% ምንድነው? ውሃ ነው። ሆዴም ባርባር አለው ይላሉ እናቶቻችን። ይፈትን ልበ ወኩላያተ፣ እግዚአብሔር ልብና ኩላሊትን ይመረምራል ይላሉ ሊቃውንት። ምን ይላሉ? ኩላሊት ያጤሰውን ልብ ያመላለሰው ናላ የወረሰው ይላሉ። 3 የእውቀት ቦታዎች እግዚአብሔር ለሰው ልጆች ሰጥቷል። አንድ ኩላሊታችን ነው። ኩላሊታችን ዝም ብሎ እንትን አይደለም። እውቀት ይመነጭበታል፣ ምክር ይመነጭበታል። ጢስ ለምሳሌ እሳት ከመንቦልቦሉ አስቀድሞ ምንድነው የሚሆነው? ጢስ መጤስ ይጀምራል። ምክር የሚመነጭበት ኩላሊት ነው። ቀጥሎ ልቡና ያመላልሳል። እግዚአብሔር ልብ ላይ ጥበብን ሾሟል። ናላ ላይ ደግሞ ይሄ ናላ የምንለው ቦታ ላይ እውቀትን ሹሟልና እግዚአብሔር አምላክ ክብር ምስጋና ለስሙ ይሁን። ዝቅ ብሎ መሬትን እንዳከናወነ ከወገባችን በታች ያለው እግራችን የምን አካል ነው ማለት ነው? የመሬት አካል ነው። መሬትን ላይ ይረግጣል፣ መሬት ላይ ይመላለሳል። ይሄ እንግዲህ ስርዓተ ፍጥረት ነው።
እግዚአብሔር አምላክ እንደዚህ አድርጎ ሰውን ምድራዊነትን ከሰማያዊነት ሰማያዊነትን ከምድራዊነት ጋር አዋህዶ አሰናስሎ በአርአያውና በአምሳሉ የፈጠረው የከበረው የሰው ልጅ በሰባት ምህዋር የሚመላለስ ነው። እንደው መሬትን ሳነሳ አንድ ነገር ትዝ አለኝ። ዛሬ የሳይንሱ ዓለም ምን ይላል መሰላችሁ? ሰምታችሁ ታውቃላችሁ? ጤናችሁን ለመጠበቅ የሰው ልጆች ባካችሁ ክኒን ከምትውጡ ይልቅ በባዶ እግራችሁ መሬት ላይ ተመላለሱ ይላል። ሰምታችሁ ታውቃላችሁ? ምን ላይ ተመላለሱ? በባዶ እግራችሁ ሂዱ ተብሏል። መቼም አባቶቻችን ገዳማውያን መነኮሳት በገጠር ያሉ ሰዎች እድሜያቸው ረጅም የሚሆነው ከዚህ የተነሳ ነው። ምክንያቱም መሬታዊ አካላቸው ምንን ይረግጣል? መሬትን ይረግጣል ማለት ነው። በእውነት አንድ ነገር ብነግራችሁ ለእናንተ ለጤናችሁ ይጠቅማቸዋል የሚል እምነት አለኝ። ከወገብ በታች መሬት ሰልጥኗል ስለሚል የሥነ ፍጥረት መጽሐፋችን ሰውነታችን አሁን ባለንበት የምርምር ደረጃ ሲፈተሽ ሲመረመር በጣም ያስደንቃል። ዳዊት ግሩምና ድንቅ አድርገ ፈጥረኸኛልና ምን እልሃለሁ አመሰግንሃለሁ ይላልና ድንቅ ነው ሰውነታችን። ውስጡ ሲታይ 7 ኦክቲሊየን የሚጠጉ አተሞች አሉት ማለት 27 ዜሮ ነው። ይሄ እውነት ነው የምነግራችሁ። የሰው ልጅ ጤናማ የሚባለው ፕሮቶን የሚባላለን እውነት ነው በምርምር ይታወቃል። ኤሌክትሮን የሚባላለን በምርምር ይታወቃል። ባላንስ ሆነው ማዕከላዊ ሆነው ሲኖር ጤነኛ ሆኖ ይኖራል። ሲዛባ ደግሞ ጤናው ይቃወሳል። አሁን በጣም እነዚህ የምታዩቸው ሞባይሎች እዚህ የሚቀረጽበት በሙሉ መሳሪያው ላፕቶፑ ዋይፋዩ ወዘተርፈ በሙሉ ወደ ህዋው ላይ የሚያመነጩት መጥፎ ነገር አለ። ይሄ ምንድነው? ፕሮቶን ይባላል። በደንብ ማስተዋል አለባችሁ። በጣም ብዙ ፕሮቶኖች ነው። አሁን በመሳሪያ ብናየው ይሄ ሞባይሉ ምኑ ይሄ የምናገርበት እዚህ ጋር ያደረጉት ሁሉ ፕሮቶን ነው ውስጥ የሚያስገባው። ያን ጊዜ ሰውነቴ ምን ይሆናል? እየተዳከመ ይመጣል። እግዚአብሔር ደግሞ በጣም ድንቅ አምላክ ነው። መሬት ደግሞ ነፃ የሆነ ኤሌክትሮን ታመርታለች። ስለዚህ ጫማዬን አውልቄ በባዶ እግሬ መሬት ጋር ሲሄድ የገባው ገዳይ የሆነው ፕሮቶን ሁሉ ምን ይሆናል? ወደ መሬት ግራውንድ አድርጎ ይሄዳል ማለት ነው። ስለዚህ እሳትን ጭንቅላት ላይ፣ ነፋስን ደረት ላይ፣ ውሃን ሆድቃ ላይ፣ መሬትን እግር ቦታ ላይ የሾመው ማን ነው? እግዚአብሔር ነው። ስለዚህ ሊቃውንት ሲያስተምሩ ሰው ይላሉ ገነት ይግባ ሲኦል በሰውነቱ ላይ ያውቀዋል። በምኑ ላይ ያውቀዋል? በሰውነቱ ላይ ያውቀዋል። ስለዚህ እስቲ እናንተ ራሳችሁን ፈትሹ። ለምሳሌ ሰው ይላሉ ነፋስነቱና እሳትነቱ ከፍ ካለ እንደ መላእክት መሆን ያምረዋል። እንደምን መሆን? መላእክት አሁን የእሳትና የነፋስ ባህሪያዊ ምሳሌ አላቸው። እንደ ነፋሱ የረቀቁ እንደ እሳቱ የፈጠኑ ናቸው። በጣም ረቂቅ ናቸው፣ ፈጣን ናቸው። ስለዚህ ተፈጥሯቸው ከእሳትና ከነፋስ ነው ይባላል። ይህ ማለት ምሳሌውን ሲያይ ነው። ውሃና መሬት ደግሞ የእንስሳ ነው። መብላት፣ መጠጣት፣ መውለድ ብቻ ነው ስራቸው። እየሰማችሁ ነው? ስለዚህ ሰው ነፋስነቱና እሳትነቱ ሲበረታ ምን ይሆናል? ልክ እንደ መላእክት መሆን ያምረዋል። መጾሙን፣ እግዚአብሔርን ማመስገኑን፣ ሂድ ተመስጦ ልዕልና ከፍታ ይመኛል። ውሃውና መሬትነቱ ዝቅ ያለው ጫን ሲለው ደግሞ ብላ፣ ጠጣ፣ ውለድ ሌላ ነገር አያውቅም ማለት ነው። እነዚህ ሁል ጊዜ ነፍስን እየጎተቷት ይኖራሉ። ሰው ነፍሱ ከስጋው ስትለይ እሳትነቱና ነፋስነቱ ከላይ ያለው ነገር ከፍ ያለ ከሆነ ነፍስ ወደ የትኛው ዓለም ትሄዳለች? ወደ ላይኛው ዓለም ማለት ነው። ቦታዋ ነው ነፋስና እሳት። ወደ ረቂቁ ወደ እሳቱ ዓለም ወደ ነፋሱ ዓለም ትሄዳለች። ውሃነትና መሬትነቱ ደግሞ ተጭኖት ከኖረ ወዴት ይወርዳል ማለት ነው? ነፍሱ ወደ ታችኛው ዓለም ትወርዳለች። ስለዚህ ራሳችሁን ገምግሙ የትኛው ቦታ ነኝ የሚለው። እንግዲህ አራቱም ባህሪያተ ሥጋ እንዲህ ስናይ ደግሞ በጣም የረቀቀ ልብ፣ ቃል፣ እስትንፋስ ያለው የሰው ልጅ ምን አለ? ነፍስ አለ ማለት ነው። እቺ የሥላሴ ምሳሌ ናት። ሥላሴ ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውም በመልካችን እንደ ምሳሌያችን እንፍጠር፣ በልብነት በቃልነት በእስትንፋስነት ከወይን ማለት ነው። አስቡ እስቲ ልብ ሲባል ቀላል ነገር ነው እንዴ? ምን ልብ
ከልብ ምን ይወለዳል? ቃል። እስቲ በሉ ምን ይወጣል? እስትንፋስ። ለምሳሌ እኔ በልብ የማስበውን ነገር አታውቁትም እናንተ። ግን ማግዘፍና ማውጣት ስፈልግ ወረቀት አመጣና እስክሪብቶ አመጣና በልብ የማስበውን ነገር ወረቀት ላይ በቃልነት አግዝፌ እወልደዋለሁ፣ እገልጠዋለሁ፣ አሳየዋለሁ። ያን ጊዜ ያ መጽሐፍ ምን ይባላል? ልብ ወለድ። ሰምታችኋል አይደለ? ምን ወለድ? ጎሳ ልቤ ቃለ ሰናዬ፣ ልቤ መልካም ቃልን አገሳ፣ ወለደ፣ አወጣ ነው። እስትንፋስ ደግሞ ይወጣል። በልብነታችን የአካላዊ ልብ የእግዚአብሔር ምሳሌ፣ በቃል ከወይናችን የአካላዊ ቃል የእግዚአብሔር ወልድ ምሳሌ፣ በእስትንፋስ ከወይንነታችን የአካላዊ እስትንፋስ የመንፈስ ቅዱስ ምሳሌ። ምድራዊነትን ከሰማያዊነት ያጣመርን እኛ ምኖች ነን? ሰዎች ነን ማለት ነው። ስለዚህ ይህን ነገር በሚገባ መረዳት ማወቅ ያስፈልጋል። እግዚአብሔር ስንት ዕለታትን ፈጥሯል? ኧረ ንገሩኝ። 7 ዕለታትን ፈጥሯል። በሰባቱ ዕለታት ልክ የሰው ልጅን የሚወክሉ ነገሮችን ያስቀመጠው። ለምሳሌ የመጀመሪያው ዕለት ምን ይባላል? ንገሩኝ እስቲ። ሰንበት እኮ መቼ ነው? እሁድ ነው። የመጀመሪያው ዕለት እሁድ ነው። የሥራ መጀመሪያ ነው ለኛ ሰኞ የምትሉት እንጂ እሁድ ነው። እሁድ ማለት ይሂድ ይሂዶት ካለው የግዕዝ ንዑስ አንቀጽ ይወጣል። አንደኛ መጀመሪያ ማለት ነው። እግዚአብሔር በዚህ ዕለት ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃንን ከጨለማ ለየ ይላል ኦሪት ዘፍጥረት ምዕራፍ 1 ከቁጥር 3 እስከ 4። መጀመሪያ ምን ነበረ? ጨለማ ነበረ። እግዚአብሔር ግን ምን አለ? ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ያ ብርሃን ዝንቱ ብርሃን ኮኖሙ ጥበበ ወአእምሮ ይላል። ለመላእክት ዕውቀት የሆናቸው ብርሃን ነው። ደገኛ ብርሃን ነው። ታዲያ ያም ብርሃን በሰው ልጆች ላይ እንዲታይ አድርጎታል። ለምሳሌ መጀመሪያ ምን ነበረ? ጨለማ። ቀጥሎ ምን መጣ? ብርሃን መጣ። ይሄ በዕለተ እሁድ ነው። ይሄ ምን ያመለክታል ይላሉ ሊቃውንት? ጨለማ የዚህ ዓለም ምሳሌ ነው። ብርሃን ደግሞ የወዲያኛው ዓለም ወይም የመንግስተ ሰማያት ምሳሌ ነው። ለሰው ልጅ መጀመሪያ ይህ ዓለም ተሰጥቶታል። ቀጥሎ እንደ ብርሃን ምኑ ይሰጠዋል? ብርህት የሆነችው መንግስተ ሰማያት ይሰጠዋል። ጨለማ የድንቁርና ያለማወቅ ነው። ብርሃንስ የማወቅ ምሳሌ ነው። ሰው መጀመሪያ ያውቅም፣ ቀጥሎ ምን ይሆናል? እያወቀ እየተረዳ እየበራለት ይሄዳልና አስቀድሞ ጨለማን ፈጠረ፣ ቀጥሎ ምንን ፈጠረ? ብርሃንን ፈጠረ። ስለዚህ ሰው በነፍሱ ምንድነው? ብርሃን ነው ማለት ነው። ምንድነው? ብርሃን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 22 ላይ ምን ይላል? የሰውነት መብራት ዓይን ናት። ዓይንህ እንግዲህ ጤናማ ብትሆን ሰውነቱ ሁሉ ብሩህ ይሆናል። ዓይንህ ግን ታማሚ ብትሆን ሰውነቱ ሁሉ ምን ይሆናል? የጨለማ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ጨለማውስ እንዴት ይበረታ ሲል ምሳሌ 20:27 ላይ የሰው መንፈስ የእግዚአብሔር መብራት ናት ይላል። የማን መብራት ናት? የማን መብራት ናት? የእግዚአብሔር ተቋም ነን፣ የእግዚአብሔር መቅረዝ ነን ማለት ነው። ስለዚህ አስቀድሞ በዕለተ እሁድ ይሄንን አዘጋጅቶ በዕለተ ዓርብ ሊፈጥረው ላለው ለሰው ልጅ ምሳሌና ነጸብራቅ አድርጎታል። ቀጥሎ ያለው ዕለት ምንድነው? ሰኞ ነው። ሁለተኛው ዕለት ሰኑይ ይባላል። ሰኒዎት ሁለተኛ ማለት ነው። እግዚአብሔር አምላክ በዚህ ዕለት ምን አደረገ? በውሆች መካከል ጠፈር ይሁን፣ በውሃና በውሃ መካከል ይክፈላል ይላል ዘፍጥረት 1 ቁጥር 6 ላይ። ስለዚህ ምን ተለያየ? ውሃ ተለያየ፣ ውሃ ተከፈለ። በተመሳሳይ መልኩ የሰው ልጅም ምን አለው? ውሃ አለው የለው? የተከፈሉ ውሃዎች አሉት። ያውም የውሃው መጠን ደግሞ 7 ውሃዎች አሉት ውስጡ። ምን ውስጥ? ሰውነቱ ውስጥ። እነዛ ፈሳሾች ምኖች ናቸው የሚለውን በኋላ ላይ እንመለከታለን። በዝርዝር ስለምናየው ልለፈው። በዕለተ ረቡዕ በዕለተ ሰሉስ በሶስተኛው ዕለት ወይም ማክሰኞ ወይም ማግስተ ሰኞ እግዚአብሔር አምላክ ምንን አስገኘ? አዝርዕትን፣ አትክልትንና እጽዋትን አስገኘ። እነዚህ አዝርዕት፣ አትክልት፣ እጽዋት የሰው ነጸብራቅ ናቸው። ሰው አዝርዕትን ይመስላል፣ ሰው አትክልትን ይመስላል፣ ሰው እጽዋትን ይመስላል። እንዴት? ለምሳሌ በዙሪያችን ብዙ ዛፎች አሉ። እነዚህ ዛፎች ዛፍ የሆኑበትን ነገር እስቲ ልብ ብላችሁ አስተውሉ።
አንድ ገበሬ ዘርን ይይዛል። እች የምታክል ናት፣ ቅንጣት ናት። ምን ውስጥ ይጥላታል? አፈር ውስጥ ይጥላታል፣ ምድር ውስጥ ይጥላታል። ምድር ውስጥ ጥቂት ቀን ቆይታ ምን ትሆናለች? ትበቅላለች። ከበቀለችስ በኋላ ታድጋለች። ካደገስ በኋላ ያብባል፣ ያፈራል። ካበበ ካፈራ በኋላ ምን ይሆናል? ይደርቃል። ከደረቀ በኋላ ይቆረጣል ወይም ይታጨዳል። እህል ታጭዶ ተወቅቶ ምን ውስጥ ይገባል? ጎተራ ውስጥ ይገባል። ጎተራ ውስጥ ገብቶ አይቀርም። እንደገና በአመቱ ገበሬ አውጥቶት ዘርቶት አሽቶ በቅሎ በስሎ ይበላል። ይሄ ማለት የሰው ልጅን ይመስላል። በእያንዳንዱ ዕለት የሰራቸው ስራዎች ምድራዊነትን ከሰማያዊነት ለሚያዋህደው ለሰው ልጅ ምሳሌ ሲያደርግ ነበረ። ገበሬ ዘርን ይዞ መሬት ላይ እንደሚወረውር እኛም ስንጸነስ ከአባት ዘር ወደ እናት ማህፀን ምን ሆንን? ተላክን። ተመሳሳይ ነገር እኮ ነው። ለዚህ ነው መሬትን እናት የምንላት ማለት ነው። ዘሯ መሬት ውስጥ እንደምትቆይ እኛም 9 ወር ከ5 ቀን በእናታችን ማህፀን ምን ሆንን? ኖርን። ዘሯ ጥቂት ቀን ቆይታ እንደምትበቅል እኛም ምን ሆንን? ተወለድን። እንደሚያድግ አደግን። ዛፉ እንደሚያብብ እንደሚያፈራ እኛም ባል ሚስት አግብተን ቤት ንብረትን ልጆችን ሁሉ ምን አደረግን? አፈራን። በኋላ እንደሚደርቅ እኛም እርጅና መጣብን። እንደሚቆረጥ ሞትን። ጎተራ እንደሚገባ ተቀበርን። ከጎተራ ወጥቶ እንደገና ተዘርቶ አሽቶ በቅሎ 30 60 100 ቅንጣት አውጥቶ እንደሚበቅል እኛም ከጎተራ መቃብር ባለቤቱ ክርስቶስ ያስነሳናል። 30 60 100 ይዘን እነሳለን። ስለዚህ አዝርዕት፣ አትክልት፣ እጽዋት ምንን ይወክላሉ? የኛን ህይወት ይወክላሉ። ለምሳሌ ይሄ ዛፍ 3 ነገሮች አሉት። የፊት ለፊት ያለው ስር አለው፣ ግንድ አለው፣ ቅርንጫፍ አለው አይደል እንዴ? መጀመሪያ ምኑ ነው? ስሩ ነው። ቀጥሎስ ግንዱ ነው። ከግንዱ ላይ ምን አሉ? አይጩ ቅርንጫፎች አሉ። ስር ማለት ምንድነው? ዘሮቻችሁ ትውልዶቻችሁ ናችሁ። ስር ይባላል። ግንዱ ማነን? እኛ ነን። ቅርንጫፎቹ ማናቸው? እኛ የምንወልዳቸው በእኛ ግንድነት የሚገኙ ልጆቻችን የልጅ ልጆቻችን ናቸው። ስለዚህ ሰውን እንዲመስሉ አድርጓቸዋል። እቺ ደግሞ ምድር ናት ይህን ሁሉ ነገር የምታከናውነው። ልክ እንደ ድንጋይ አጥንት አለን፣ እንደ ዛፍ ስሮች የደም ስሮች አሉን። ይሄ ሁሉ እንደ አፈር ደግሞ ቆዳ አለን ማለት ነው። ስለዚህ በዕለተ ሰሉስ የፈጠራቸው አዝርዕት፣ አትክልት፣ እጽዋት ማንን ይወክላሉ? የሰው ልጅን ይወክላሉ ነው።